እሺ ሰላም እንዴት ናችሁ? በዚህኛው ቪዲዮ የምንቀጥለው ካቆምንበት ነው። በዛኛው በሰራነው ቪዲዮ ከ1 እስከ 10 ያለውን ጥያቄ ሰርተናል። እዚህኛው ላይ ደግሞ ከ11 እስከ 20 ያለውን ነው የምንቀጥለው ማለት ነው። ስለዚህ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እንጠይቃለን። እንቀጥል። እሺ question number 11 which layer is responsible for process to process delivery in OSI network model ነው የሚለው የመጀመሪያው ጥያቄ 11ኛው ጥያቄ። እንግዲህ ጥያቄው ምንድነው? ኔትወርኪንግ ነው። ያው እንግዲህ እዛኛው ቪዲዮ ላይ እንደነገርኳችሁ ያው አይቲ ተማሪዎች ታውቃላችሁ ብዙ ኔትወርኪንግ ኮርስ ወስዳችኋል። ዳታ ኮሙኒኬሽን፣ ኔትወርክ ዲዛይን፣ ኔትወርክ ዲቫይስ ኮንፊግሬሽን፣ ዋየርለስ ኔትወርኪንግ ብዙ አለ። እንግዲህ OSI ሞዴል እንግዲህ ኔትወርኪንግ ተምራችሁ መቼም ስለ OSI ሞዴል ታውቃላችሁ። ይሄ OSI ሞዴል ምንድነው? used to describe OSI model is it's a conceptual framework in order to describe or explore how the data is forwarded from sender to receivers። እንግዲህ አንድ ዳታ ከሴንደር ወደ ሪሲቨሩ ሲሄድ ያለው ፕሮሰስ የሚያሳይ ነው ማለት ነው እንግዲህ OSI ሞዴል። ስለዚህ ምንድነው OSI ሞዴል ላይ there are 7 layers፣ 7 ላየሮች አሉ ማለት ነው። application layer, presentation layer, session layer, transport layer, network layer, data link layer and physical layer። እነዚህ ላየሮች አሉ። እነዚህ እያንዳንዳቸው ላየሮች እንግዲህ አንድ ፋይል ከአንድ ኮምፒውተር ወደ ሌላኛው ከአንድ ፋይል ከአንዱ ዲቫይስ ወደ ሌላኛው ዲቫይስ በሚላክበት ሰዓት እነዚህን ላየሮች አልፎ ነው የሚሄደው ማለት ነው። ስለዚህ ጥያቄው ምንድነው? which layer is responsible for process to process delivery። እንግዲህ process to process delivery የሚካሄደው የትኛው ላየር ላይ ነው የሚለው A network layer፣ B transport layer፣ C session layer፣ D application layer። እንግዲህ የፕሮሰስ ቱ ፕሮሰስ ዴሊቨሪ የሚካሄደው የት ላይ ነው? ትራንስፖርት ላየር ነው ማለት ነው። እንግዲህ ትራንስፖርት ላየር ላይ TCP/IP ፕሮቶኮል ነው የሚጠቀመው ማለት ነው። ስለዚህ in OSI layer transport layer is responsible for process to process delivery of data. Why other options are incorrect? ሌሎቹ ያው መልስ ያልሆኑበት ኔትወርክ ላየር ላይ ምንድነው ዲቫይስ ቱ ዲቫይስ ዴሊቨሪ ነው የሚካሄደው ወይም ደግሞ ዩዚንግ IP አድሬስን በመጠቀም ከአንዱ ዲቫይስ ወደ ሌላኛው ዲቫይስ ወይም ደግሞ ዲቫይስ ቱ ዲቫይስ ኮኔክሽን ነው የሚካሄደው። ሌላኛው ሴሽን ላየር ላይ እንግዲህ ኔትወርክ ላየር ላይ የተለያየ ሩቲንግ ይካሄዳል ወይም ደግሞ ፓዝ ዲተርሚኔሽን ቤስት ፓዝ ይመርጣል ማለት ነው። ያ ማለት ምንድነው? ከአንዱ ዲቫይስ ወደ ሌላኛው ዲቫይስ በሚሄድበት ጊዜ ቤስት ፓዝ የትኛው ነው የሚለውን በብዙ ኮስት ኤንድ ታይም እሱን ይመርጣል። ሴሽን ላየር ላይ ማኔጅ ኮሙኒኬሽን ሴሽን ቢትዊን አፕሊኬሽን። እንግዲህ ሴሽን ላየር ላይ የሚካሄደው ምንድነው? እንግዲህ ሁለት ዲቫይሶች ኮሙኒኬት ሲያደርጉ መጀመሪያ ምንድነው ሊንክ ኤስታብሊሽ መደረግ አለበት። ይሄ ኤስታብሊሽ ሊንክ ከሆነ በኋላ ፋይሉ ይላካል። ፋይሉ ካለቀ በኋላ ተርሚት ይደረጋል። እነዚህ ነገሮች በሙሉ ሴሽን ላየር ላይ ነው የሚካሄዱት ማለት ነው። አፕሊኬሽን ላየር ፕሮቫይድ ኔትወርክ ሴሽን ዳይሬክትሊ ቱ ዘ ኤንድ ዩዘርስ። ሌላው ምንድነው አፕሊኬሽን ላየር ላይ እንግዲህ ዳታ ወይም ደግሞ ሰርቪሱ ቀጥታ ዳይሬክትሊ ለኤንድ ዩዘሩ የሚደርስበት ነው ማለት ነው። እንግዲህ ያ ማለት እንግዲህ ከሴንደሩ ተነስቶ ሪሲቨሩ በሚደርስበት ሰዓት ከሴንደሩ ሲነሳ አፕሊኬሽን ላየር ላይ ይነሳና ፊዚካል ላይ ይደርሳል። ዘን ከፊዚካል ተነስቶ አፕሊኬሽን ላየር ላይ ሲደርስ ዴስቲኔሽኑ ላይ ይደርሳል ማለት ነው። ስለዚህ ትራንስፖርት ላየር ነው ፕሮሰስ ቱ ፕሮሰስ ዴሊቨሪ የሚያካሂደው። question number 12 which layer of OSI model is responsible for routing? ይሄም ያው እንግዲህ እዛ OSI ሞዴል ጥያቄ ነው። እንግዲህ OSI ሞዴል ላየሮች ላይ ሪስፖንሲብል ፎር ሩቲንግ የትኛው ላየር ላይ ነው የሚካሄደው ነው። እንግዲህ ሩቲንግ ስንል ምንድነው? ፋይሉ ከአንዱ ወደ አንዱ ሲላክ ሩት ይመረጣል አይደል? ለምሳሌ አሁን እዚህ ጋር ኮምፒውተሮች ናቸው እንበልና አስዩ። ስለዚህ ለምሳሌ በዚህኛው የአንድ ፓዝ ብንሰራ፣ በዚህኛው ሌላ ፓዝ ብንሰራ፣ ሌላ ኮምፒውተር ደግሞ እዚህ ጋር ቢኖር እንደዚህ አድርገን እንደዚህ እናገናኘው። ስለዚህ አንድ ፋይል ሲላክ ስንት ፓዝ አለ? ለምሳሌ ይሄኛው ሴንደር ነው እንበል፣ ይሄኛው ሪሲቨር ቢሆን ከሴንደሩ ወደ ሪሲቨሩ ለመሄድ እዚህ ጋር አንድ ፓዝ አለ። ይሄኛው ሁለተኛ ፓዝ ነው። ይሄኛው እንደዚህ ብሎ ደግሞ በዚህ ሶስተኛ ፓዝ አለ። ይሄ እንደዚህ አራተኛ ፓዝ አለ። ይሄ እንደዚህ አምስት ፓዝ አለ ማለት ነው። ስለዚህ እንግዲህ እያንዳንዱ ፓዝ ምንድነው? አንዱ በጣም ረጅም ሊሆን ይችላል፣ ብዙ ሰዓት ሊወስድና ብዙ ኮስት ሊያስፈልገው ይችላል። አንዱ አጭር ከሆነ በአጭር ሰዓትና በዊዝ ለስ ኮስት ፋይሉ ሊደርስ ይችላል ማለት ነው። ስለዚህ ምንድነው ይሄን ሩት ቤስት ፓዙን የሚመርጠው ሩቲንግ የት ላይ ነው የሚካሄደው ነው። ስለዚህ ዳታ ሊንክ ላየር፣ ኔትወርክ ላየር፣ ትራንስፖርት ላየር፣ አፕሊኬሽን ላየር ሶ ሩቲንግ ፐርፎርም ኦን ዘ ኔትወርክ ላየር። ስለዚህ ምንድነው the correct answer is B network layer። ምንድነው ሩቲንግ የሚካሄደው ኔትወርክ ላየር ነው because network layer or layer 3 is responsible for routing data from the source to the destination። ዳታውን
ከሶርስ ወደ ዴስቲኔሽኑ የሚያደርስልን across multiple networks. The main functions of network layer or large series what logical addressing such as IP address ይሰጣል ማለት ነው ለእያንዳንዱ ዲቫይስ ሎጂካሊ ፓዝ ዲተርሚኔሽን ወይም ነው ሩቲንግ እንግዲህ የትኛው ፓዝ ነው ቤስት ፓዝ አሁን ለምሳሌ እዚህ ጋር ካየናቸው አምስቶች ውስጥ የትኛው ነው ቤስት ፓዝ ለምሳሌ ይሄ ሊሆን ይችላል ቤስት ፓዙ የትኛው ነው የሚለውን ዲተርማይን ያደርጋል ፓኬቱን ፎርዋርድ ያደርጋል ዘን ኢንተርኔት ወርኪንግ ኮኔክሽንም ይካሄዳል ማለት ነው ስለዚህ ሜን ፋንክሽን ኦፍ ኔትወርክ ላየር ነው ማለት ነው question number 13 combo box drop down style prototype which has property type which has no text box into which to type new item and you cannot add new item is called ትንሽ ጥያቄው እዚህ አካባቢ የሆነ ግልጽ አይደለም ግን ምንድነው ኮምቦ ቦክስ ታውቃላችሁ እንግዲህ በተን ኮምቦ ቦክስ ምናምን ያው ተምራችሁ ይሆናል ብዬ አስባለሁ ያው ጃቫ ላይም አለ ሻርፕ ወይም ደግሞ ቢኔት ላይም አለ የተለያየ ኮምቦ ቦክስ ያው PHP ላይ ምንም አለ በሱ መስራት እንችላለን ስለዚህ ምንድነው combo box ወይም ደግሞ drop down style property type has no text box into which type new items and you cannot add new item is called a simple b check list box c drop down d drop down list እንግዲህ ለምሳሌ አሁን እንግዲህ combo box ለምሳሌ አሁን የሆነ ዌብሳይት ላይ ወይም ስትመርጡ ወይም ደግሞ የሆነ ፎርም እየሞላችሁ ለምሳሌ ኢንተር ኔም ሊላችሁ ይችላል ኢንተር ሚድል ኔም ኢንተር ላስት ኔም ኢንተር ለምሳሌ ሴክስ ቢላችሁ ጀን ወይም ደግሞ ጾታችሁን ለማስገባት እዛው ላይ ሊያስመርጣችሁ ይችላል ኮምቦ ቦክሱ ላይ ሜል ወይም ደግሞ ፊሜል የሚል ይመጣል አይደል ስለዚህ ቀጥታ አናስገባም ቴክስት እዚህ ጋር ምንድነው has no text box ይላል እንግዲህ ለማስገቢያ ምንድነው አናስገባም ኮምቦ ቦክስ ላይ ቀጥታ ምንድነው ሴሌክት ሜል ከሆነ ጾታችን ሜል የሚለውን እንመርጣለን ፊሜል ከሆነ ፊሜል የሚለውን እንመርጣለን ማለት ነው ልክ እንደዛ ነው እንግዲህ ይሄ ድሮፕ ዳውን የሚለው ማለት ነው እዚህ ጋር ስንጫነው ወይም ደግሞ ዓመተ ምህረት ለምሳሌ የተወለድንበትን ኤጅ ወይም ደግሞ year of birth አስገቡ ብንባል እዛ ጋር ምንድነው ዓመተ ምህረቶቹ ወደዚህ ጋር ድሮፕ ዳውን ስንነካ ምንድነው ቀጥታ ደርድሮ ያመጣልናል ማለት ነው ከዛ ውስጥ እኛ የተወለድንበትን ዓመተ ምህረት እንመርጣለን እንደዛ አይነት ለማለት ተፈልጎ ነው ወይም ደግሞ ቴክስት ቦክስ የሌለው ማለት ነው ለምሳሌ አሁን ስም ኢንተርቪው ፈርስት ኔም ካለ ቀጥታ ቴክስት ቦክስ ላይ ነው የምናስገባው ስማችንን የምንጽፈው ማለት ነው ይቀበላል ማለት ነው ቴክስት ይሄ ግን ምንድነው ያ እንዳይቀበል ማለት የማይቀበለው ቀጥታ ዝም ብለን ሴሌክት እናደርገው ስለሱ ነው እያወራ ያለው ሲምፕል ቼክ ሊስት ቦክስ ድሮፕ ዳውን ሊስት the correct answer is drop down list እንግዲህ ቀጥታ መልሱ ነው drop down list ነው justification in Microsoft Windows Form እንግዲህ Microsoft Windows Form combo box the drop down style property determines how the user interact with the control እንግዲህ ከቦክሶቹ ወይም ደግሞ ከእያንዳንዱ በተን ላይ ዩዘሩ እንዴት ነው ኢንተራክት የሚያደርገው ለምሳሌ ቀጥታ ስም ቴክስት ማስገባት ከሆነ ያስገባል ወይም ደግሞ ልክ እንትናል በተን አለ መምረጥ ሜል ፊሜል የሚለው አንድ ኦፕሽን መምረጥ ከሆነ ወይም ደግሞ ኮምቦ ቦክስ ከሆነ ደግሞ በጣም ብዙ ስታይል አለ ቼክ አድርገን የምንመርጣቸው ከሆነ ለምሳሌ እንግዲህ እንደነገርኳችሁ ሜል ፊሜል የሚለው ሁለቱንም በአንድ መምረጥ ስለማይቻል ምንድነው በተን ነው የሚሆነው እዛ ላይ እንመርጣለን ወይ ራዲዮ በተን ማለት ነው ይሄኛው ግን ኮምቦ ቦክስ የሚለው ግን ቼክ ነው መምረጥ ነው ከአንድ በላይ መምረጥ እንችላለን ለምሳሌ እዚህ ጋር የምትፈልጉት ሳብጀክት ምን ነው ወይም ደግሞ እናንተ ፋቮራይት ሳብጀክት ምንድነው ብትባሉ ጃቫ የሚለውን ቼክ ልታረጉ ትችላላችሁ ወይም እንደዛ ነገር ነው በቃ ስለዚህ ምንድነው ዊንዶው ፎርም in Microsoft Windows Form combo box is the drop down style property determine how the users interact with the control so drop down list display only list of existing items እንግዲህ ያለው አይተሞች ነው ሊስት የሚያደርግልን ከዛ ውስጥ እኛ መምረጥ ነው ያለብን ማለት ነው so drop down list displays only list of the existing items it does not provide a text box for typing type የለም ቀጥታ ነው የምንመርጠው ማለት ነው so users cannot enter new items they can only select from the list ከሊስቱ ብቻ ነው የምንመርጠው ማለት ነው ስለዚህ እሱን ለመምረጥ drop down list ነው የሚሆነው መልስ ማለት ነው question number 14 among the following one is not the role of proxy server የproxy server role ያልሆነው የትኛው ነው ይላል caching firewall content filter and file service the correct answer is file service እንግዲህ የproxy server ሮሉ ያልሆነው የትኛው ነው ፋይል ሰርቪስ ነው ካች ያደርጋል firewall አለው እንግዲህ ማለት firewall እንግዲህ ያው ኔትወርክ ሴኩሪቲ ነው አውቶራይዝድ የሆነውና ያልሆነውን ፊልተር የሚያደርግ ነው ኮንተንት ፊልተር ያደርጋል ስለዚህ ፋይል ሰርቪስ አያደርግም ማለት ነው because proxy server
act as an intermediate between client and other server ለምሳሌ ፕሮክሲ ሰርቨር እንግዲህ በክላይንቱ እና በሰርቨሩ መካከል የሚገኝ ነው ማለት ነው። ያ ማለት ምንድነው? ለምሳሌ እዚህ ጋር ክላይንት ዲቫይስ ቢኖር እዚህ ጋር ሰርቨር ቢኖር ክላይንቱ ከሰርቨሩ አክሰስ በሚጠይቅበት ሰዓት እዚህ ጋር ምናለ ፕሮክሲ ሰርቨር አለ። ይሄ ፕሮክሲ ሰርቨር የክላይንቱን ማንነት ያጣራል። ለምን? ለምሳሌ ሃከር ሊሆን ይችላል ለኢሌጋል አክሽን ፋይሉን ፈልጎት ቢሆን ወደ ሰርቨሩ የሚልከው ያንን ምንድነው ፊልተር ያደርጋል ያጣራል ማለት ነው። አጣርቶ ነው ወደ ሰርቨሩ የሚልከው ይሄ ፕሮክሲ ሰርቨር ማለት ነው። ስለዚህ ይሄ ፋይል ሰርቪስ ግን አይሰጥም ማለት ነው። ካቺንግ ስቶርስ ፍሪኩዌንት አክሰስ ዌብ ኮንተንትስ ቱ ኢምፕሩቭ ስፒድ ኤንድ ሪዲዩስ ባንድዊድዝ። ካቺንግ እንግዲህ ታውቃላችሁ ለምሳሌ ፍሪኩዌንትሊ ዌብ ፔጅ ላይ የተጠየቀውን ጥያቄ ዌብ ሰርቨር ላይ የተጠየቀውን ጥያቄ ካቺንግ ላይ ያስቀምጣል። ለምሳሌ እኛ አሁን የሆነ ፋይል ሰርች ስናደርግ ገና መጻፍ ስንጀምር ካሁን በፊት ሰርች የተደረገ ከሆነ ጥያቄው ይመጣልናል። ያ ምንድነው? ካቺንግ ላይ ስለተቀመጠ ነው ማለት ነው። ስለዚህ ምንድነው? ፍሪኩዌንትሊ አክሰስ የተደረጉ ወይም የተጠየቁ ጥያቄዎች ካሉ ምንድነው ካች ላይ ይቀመጣሉ ማለት ነው። እሱን የሚሰራ ፕሮክሲ ሰርቨር ፋየርዋል ፋንክሽናሊቲ እንደ ፋየርዋል የሚያገለግላል። helps protect internal network by filtering incoming and outgoing traffic እንግዲህ የሚገባውና የሚወጣውን ትራፊክ ይቆጣጠርልናል ፕሮክሲ ሰርቨር። ሌላኛው ኮንተንት ፊልተር ብሎክ አክሰስ ቱ ስፔሲፊክ ዌብሳይትስ ኦር ታይፕ ኦፍ ኮንተንቶችን ያው ለይቶ ኢሌጋል ኮንተንት ከሆነ ፊልተር ለምሳሌ አሁን እያንዳንዱ ሶሻል ሚዲያ ላይ የምንፖስተው ነገር ያው ጥሩ ካልሆነ ምንድነው እሱን ኮንተንት ፊልተር ያደርጋል ማለት ነው። ስለዚህ ፕሮክሲ ሰርቨር ይሄን ይሰራል፣ ፋይል ሰርቪስ ግን አይሰጥም ማለት ነው። question number 15 what is the function of BIOS or firmware? እንግዲህ BIOS ምንድነው? ቤዚክ ኢንፑት አውትፑት ሲስተም። እንግዲህ ይሄ ደግሞ ወደ ኦፕሬቲንግ ሲስተም መጥቷል። ኦፕሬቲንግ ሲስተም ላይ ነው የምናገኘው። እንግዲህ BIOS it stands for what? ቤዚክ ኢንፑት አውትፑት ሲስተም ማለት ነው። እንግዲህ የBIOS ወይም ደግሞ የቤዚክ ኢንፑት አውትፑት ሲስተም ወይም የፊርምዌር ፋንክሽን የሆነው የትኛው ነው? ስቶር ዳታ ዱሪንግ ኖርማል ኦፕሬሽን ኦፍ ዘ ኮምፒውተር ዳታ ስቶር ያደርግልናል ይላል። ስቶር ኢንስትራክሽን ፎር ቡቲንግ ዘ ኮምፒውተር እንግዲህ ኮምፒውተር ቡት የሚያደርጉ ኢንስትራክሽኖችን ስቶር ያደርጋል ይላል። ሲ ዲቴክት ዘ ሃርድዌር ኤንድ አሎኬት ዘ ሲስተም ሪሶርስ ሃርድዌሩን ዲቴክት ያደርጋል እንደገና ሪሶርስ አሎኬት ያደርጋል። ዲ ፕሮቫይድ ፕላትፎርም ፎር አፕሊኬሽን ኤንድ ዴሊቨሪ ዲቫይስ ድራይቨርስ ፕሮቫይድ ፕላትፎርም ፎር አፕሊኬሽን ኤንድ ዲቫይስ ድራይቨር ለዲቫይሶች ድራይቨር ማለት ዲቫይስ ድራይቨር እና ለአፕሊኬሽኑ ነው ፕላትፎርም ፕሮቫይድ ያደርጋል ይላል። ስለዚህ ምንድነው የኮሬክት አንሰሩ ዲቴክት ዘ ሃርድዌር ኤንድ አሎኬት ዘ ሲስተም ሪሶርስ። እንግዲህ BIOS ምንድነው? ኦፕሬቲንግ ሲስተም ላይ እንደተማራችሁት ይሄ BIOS ፕሮግራም ነው። ምንድነው? መጀመሪያ ኮምፒውተሩ ተርን ኦን ሲሆን በዛን ሰዓት ምንድነው ዲቴክት ያደርጋል ሃርድዌሩን። ያ ማለት ምንድነው? ዲቫይሶቹ ችግር አጋጥሟቸው ከሆነ እሱን ዲቴክት ያደርጋል። ለምሳሌ ሃርድ ዲስኩ ችግር አጋጥሞት ከሆነ ራሙ፣ ሲፒዩ በቃ ማንኛውም ሃርድዌር ዲቫይስ ችግር አጋጥሞት ከሆነ መጀመሪያ እሱን ዲቴክት ያደርግና ኢረር ካለ ምንድነው እሱን ኖቲፋይ ያደርጋል። እንግዲህ ኖቲፋይ ሲያደርግ ኢን ዘ ፎርም ኦፍ ቢፕ ሳውንድ ሊሆን ይችላል ወይም ደግሞ በቴክስት ወይም በሜሴጅ ሊሆን ይችላል ማለት ነው። በሜሴጅ ማለት ነው። ሜሴጅ ዲስፕሌይ ሊያደርግ ይችላል። እሱን ይሰራል። ሁለተኛ ለእያንዳንዱ ሲስተም ሪሶርስ አሎኬት ያደርጋል ማለት ነው። ይሄ ነው የBIOS ዋና ፋንክሽኑ። perform on power on self test ወይም ደግሞ post የሚሉት ቼክ ሃርድዌር ኮምፖነንት እያንዳንዱ ኮምፖነንቶችን ቼክ ያደርጋል and detect install hardware such as keyboard hard drive RAM ምናምን እነዚህ ሌሎችን ሁሉ ዲቴክት ያደርጋል ማለት ነው። እዛ ላይ ኢንስታል የሆኑ ሃርድዌሮች በሙሉ አሎኬት ሲስተም ሪሶርስ ዘስ ሃርድዌር ላይ እያንዳንዱ ኮምፖነንቶች ደግሞ ሪሶርስ አሎኬት ያደርጋል ማለት ስለዚህ ኮሬክት አንሰር ማለት ሲ ነው የሚሆነው ማለት ነው። question number 16 which one of the following java keyword is used to declare an exception? እንግዲህ ጃቫ ኪወርድ ታውቃላችሁ። ጃቫ ላይ እንግዲህ በጣም ብዙ ኪወርዶች አሉት። ከነዚህ ኪወርዶች ኪወርድ ስንል ምንድነው? ሪዘርቭድ ወርድ ናቸው። እንግዲህ ኪወርድን እንደ ቫሪያብል ኔም ወይም ደግሞ ሌሎች ነገሮች መጠቀም አንችልም because ሪዘርቭድ ኦልሬዲ ሪዘርቭ የሆኑ የተያዙ ወርዶች ናቸው ማለት ነው። used to declare an exception ለኤክሰፕሽን እንግዲህ ኤክሰፕሽን ዲክሌር ለማድረግ የምንጠቀምበት ኪወርድ የትኛው ነው የሚለው throws void catch finally እነዚህ እንግዲህ ጃቫ ኪወርድ ናቸው። ከነዚህ ውስጥ እንግዲህ ለኤክሰፕሽን የምንጠቀምበት ያው እንደምታውቁት throw ነው። justification in java throw keyword is used to what in a method declaration indicates that the method may throw one or more ብዙ ኤክሰፕሽን ካለ እንግዲህ ለምሳሌ እንትና አሁን ማትስ ላይ ዜሮ አሁን ለምሳሌ ለማንኛውም ቁጥር ለዜሮ አይከፈልም አንዲፋይንድ ነው። በዛን ሰዓት ጃቫ እንደዚህ አይነት ነገሮች ሲያጋጥሙ ኤክሰፕሽን ነው። ኤክሰፕሽን ሃንድል እንደዚህ አይነት አንዲፋይንድ የሆነ ነገር ሲመጣ ምንድነው ኤክሰፕሽን ሃንድሊንግ ያስፈልጋል። ስለዚህ ይሄን ኤክሰፕሽን ስራው ለማድረግ እንጠቀምበታለን። ስራው ኪወርድ ማለት ነው። ሌሎችንም ያው የምታውቋቸው ናቸው። void catch finally why others are incorrect void specifies that a method does not return value እንግዲህ void እንግዲህ ሜተዱ void ከሆነ ምንድነው value return ያደርግ ማለት ነው። catch is to handle exception after exception ከተፈጠረ እሱን ሃንድል ለማድረግ
ካች እንጠቀማለን። ፋይናሊ ቴክስት ቢት ኮድ regardless with the whether an exception occurred ነው ማለት ነው። Question number 17, an object oriented concept that states same operation may apply to or more class in different way ነውናስ እንግዲህ ይሄም እዛው ጃቫ ላይ ነው ያለነው ማለት ነው። ጃቫ እንግዲህ ታውቃላችሁ አብስትራክሽን፣ ኢንሄሪታንስ፣ ኢንካፕሱሌሽን፣ ፖሊሞርፊዝም እነዚህ ነገሮች ፕሮግራሚንግ ላይ ወይም ጃቫ ላይ ታገኛላችሁ ማለት ነው። ስለዚህ ከነዚህ ውስጥ ምንድነው the same operation may apply into or more classes እንግዲህ ሁለት ወይም ከዛ በላይ ክላስ ላይ the same method የምንጠቀመው ደግሞ the same operation apply የምናደርግበት ምን ላይ ነው? አብስትራክሽን፣ ኢንሄሪታንስ፣ ኢንካፕሱሌሽን፣ polymorphism ይላል። the correct answer is polymorphism ነው። polymorphism is an object oriented programming means many forms it allows the same operation or the same method behaves in different class እንግዲህ the same method in different ለምሳሌ አንድ ክላስ ላይ ሁለት ሶስት ክላስ ክሬት ልናደርግ እንችላለን፣ ግን በዛ ክላስ ምንድነው ተመሳሳይ ሜትድ ልንጠቀም እንችላለን ማለት ነው። polymorphism ይባላል። in abstraction እንግዲህ hiding the relevant one, hiding the irrelevant one and only display the relevant abstraction ስንል ምንድነው እንግዲህ ፕሮግራሚንግ ላይ ምንድነው ያው አብስትራክሽን ማለት ምንድነው ሃይድ ኢሪሌቫንት በጣም ማለት ኢሪሌቫንት የሆነውን ነገር ሃይድ አድርጎ ኢሪሌቫንት የሆነውን ነገር ማውጣት። ለምሳሌ አሁን ስልካችን ብናይ ስልካችን ላይ እንግዲህ በጣም ብዙ ኢንቴሪየር ዲዛይን አለው። አሁን ለምሳሌ ስልኩ እንዴት ተሰራ ምናምን የሚለውን ነገር አሁን ስለዛ እኛ አናውቅም አይደለ ተጠቃሚዎቹ፣ ግን እኛ ስልክ እንዴት ይደወላል፣ ሜሴጅ እንዴት ይጻፋል ይላካል፣ ኦር እንዴት አፕሊኬሽን እንዴት እንጠቀማለን፣ ሶሻል ሚዲያ ምናምን እነዚህ በጣም ሪሌቫንት ለዩዘሩ ጠቃሚ የሆኑ ነገሮችን ብቻ ነው ዲስፕሌይ የሚያደርገው። ሌላው ግን ምንድነው አብስትራክት ነው፣ ድብቅ ነው ማለት ነው። ውስጡ እንዴት እንደሚሰራ ወይም ደግሞ ለምሳሌ እኔ ስልኩ እንዴት እንደሚሰራ ወይ ምናምን ያ ነገር ያን ያህል ሪሌቫንት ላይሆን ይችላል ቀጥታ፣ ምክንያቱም ዩዘሩ ምንድነው ስልኩን መጠቀም ነው የሚፈልገው። ስለዚህ ምንድነው አብስትራክት ይደረጋል ማለት ነው። እሱን ኮንሰፕት ነው አብስትራክሽን የሚለው። ኢንሄሪታንስ ደግሞ ምንድነው እንግዲህ ኢንሄሪታንስ እንደምታውቁት ጃቫ ላይ ወይም ፕሮግራሚንግ ላይ አንዱ ክላስ ላይ ዲክሌር የተደረጉ ሜቶዶችን ወይም ቫሪያብሎችን ኢንሄሪት አድርገን ሌላኛው ቻይልድ ክላስ ላይ መጠቀም እንችላለን። ኢንካፕሱሌሽንም ያው እንደዛው ተመሳሳይ ነው እንደ አብስትራክሽን ማለት ነው፣ ወይም ደግሞ ኢንካፕሱሌት ማድረግ ነው፣ መሸፈን ነው ኢንካፕሱሌሽን። ፖሊሞርፊዝም ያው እንደነገርኳችሁ ነው we can use or more the same method with different class ማለት ነው። ስለዚህ the correct answer polymorphism. Okay, question number 18, which one of the following database language allow the database administrator እዚህ ጋር abbreviation DBA ብለው ነው ያመጡት። DBA ማለት database administrator ማለት ነው። or users to describe and the entity attribute and the relationship required for the application እንግዲህ የትኛው ዳታቤዝ ላንጉጅ ነው? ዳታቤዝ አድሚኒስትሬተሩ ወይም ደግሞ ዳታቤዝ ዩዘሩ አትሪቢዩትን ኢንቲቲን እና ሪሌሽንሺፕ ዲስክራይብ ለማድረግ የሚጠቅመው የትኛው ዳታቤዝ ላንጉጅ ነው የሚለው። ኤ ትራንዛክሽን ኮንትሮል ላንጉጅ፣ ቢ ዳታ ኮንትሮል ላንጉጅ፣ ሲ ዳታ ማኒፑሌሽን ላንጉጅ፣ ዲ ዳታ ዴፊኒሽን ላንጉጅ። ሶ ዘ ኮሬክት አንሰር ኢዝ ዳታ ዴፊኒሽን ላንጉጅ። እንግዲህ መልሱ ዳታ ዴፊኒሽን ላንጉጅ ወይም ደግሞ ዲዲኤል የምንለው ነው። እነዚህ ሶስት አይነት ዳታቤዝ ላንጉጆች አሉ። ዳታ ማኒፑሌሽን፣ ዳታ ዴፊኒሽን፣ ዳታ ኮንትሮል ላንጉጅ፣ ዳታ ኩዌሪ ላንጉጅ። በጣም ያው ሜንሊ ያው ሶስት ነው ያየናቸው እኛ። ዳታ ኮንትሮል ላንጉጅ፣ ዳታ ትራንዛክሽን ላንጉጅ የሚሉትም ያው እንደተጨማሪ አሉ። ግን በዋናነት ምንድነው ዳታ ማኒፑሌሽን ላንጉጅ፣ ዳታ ዴፊኒሽን ላንጉጅ እና ዳታ ኩዌሪ ላንጉጅ እንላቸዋለን። ከነዚህ ውስጥ ምንድነው እንግዲህ ዳታቤዝ አድሚኒስትሬተር ወይም ደግሞ ዩዘሩ ዲስክራይብ ለማድረግ የሚጠቀምበት ዳታ ዴፊኒሽን ላንጉጅ ነው። why? because DDL or data definition language is what used to define and describe the structure of the database. እንግዲህ ያንን ዳታቤዝ ስትራክቸር ነው እንግዲህ መጀመሪያ ዳታቤዝ ክሬት ስናደርግ ክሬት ዳታቤዝ ክሬት ቴብል ከሚለው ጀምሮ ማለት ነው። እያንዳንዱ ዳታቤዝ ስትራክቸሩን ክሬት ለማድረግ የምንጠቀምበት ምንድነው ዳታ ዴፊኒሽን ላንጉጅ ነው። ዳታ ማኒፑሌሽን ላንጉጅ ዳታቤዙን አፕዴት ለማድረግ ዳታውን ለመቀየር ለማስተካከል ስንፈልግ ዳታ ማኒፑሌሽን ላንጉጅ እንጠቀማለን። ኮንትሮል ለማድረግ ስንፈልግ ዳታ ኮንትሮል ላንጉጅ እንጠቀማለን። ትራንዛክሽን ደግሞ ትራንዛክሽኑን ኮንትሮል ማድረግ ስንፈልግ ዳታ ኮንትሮል ማለት ትራንዛክሽን ኮንትሮል ላንጉጅ እንጠቀማለን ማለት ነው። ስለዚህ ዲስክራይብ ለማድረግ ወይም ደግሞ ዲፋይን ለማድረግ የምንጠቀምበት ዳታ ዴፊኒሽን ላንጉጅ ነው ማለት ነው። Question 19, which one of the following is not true about interface? እንግዲህ ስለ ጃቫ ኢንተርፌስ ወይም ደግሞ ስለ ኢንተርፌስ ነው ትክክል ያልሆነው የትኛው ነው የሚለው። An interface specifies what operations are allowed but not how they are performed. All interface members must be public. C, interface can be instantiated and implemented by classes. D, all interface declare begins with the keyword interface. እንግዲህ ከነዚህ ስቴትመንቶች ትክክል ያልሆነው የትኛው ነው?
interface C interface can be instantiated and implemented by classes. This statement is not true. ይሄኛው statement ነው ትክክል አይደለም። ምክንያቱም ምንድነው why an interface cannot be instantiated directly. interface ምንድነው directly instantiate አይደረግም because it only define what the contract method is or not actual implementation. ምንድነው interface implement ነው የሚደረገው create አይደረግም ወይም extend አይደረግም ማለት ነው። so a class can implement ነው የሚደረገው ኦኬ ኢንተርፌስ ምንድነው ኤክስቴንድ ወይ ማይደረግ ኢምፕሊመንት ነው የሚደረገው ክላስ ካን ኢምፕሊመንት ዘ ኢንተርፌስ በት ዩ ካን ክሬት አን ኦብጀክት ኦፍ ዘ ኢንተርፌስ ኢትሰልፍ question number 20 the process of checking whether the user is the one with the privilege for the access level is called እንግዲህ ምንድነው ያው ይሄ ዳታቤዝ ነው ዳታቤዝ ላይ the process of checking whether the user is one of the privilege for the access level እንግዲህ access የማድረግ ፕሪቪሌጁ አለው የለውም የሚለውን ቼክ የሚያደርግልን አንድ ዩዘር የሆነ ዳታቤዝ አክሰስ ማድረግ ሲፈልግ ፕሪቪሌጁ አክሰስ የማድረግ ፕሪቪሌጅ አለው የለውም የሚለውን ቼክ የሚደረግ የት ላይ ነው ፕሪቪሌጅ ፐርሚሽን አውቶራይዜሽን አውተንቲኬሽን እንግዲህ ምን ይባላል አውተንቲኬሽን ነው ማለት ነው the correct answer is authentication ለምን authentication is the process of verifying the user is truly who they claim to be እንግዲህ የዩዘር ማንነት የሚያረጋግጥልን ማለት ነው ለምሳሌ አሁን እናንተ በፌስቡክ ወይም ደግሞ በሆነ አካውንታችሁ ሎጊን ስታደርጉ ዩዘር ኔም ኤንድ ፓስወርድ ይጠይቃል አይደል ስለዚህ ያን ዩዘር ኔም ኤንድ ፓስወርድ ስታስገቡ ትክክለኛ ዩዘር ኔም ኤንድ ፓስወርድ ካስገባችሁ ስለዚህ እናንተ ትክክለኛ ዩዘር ናችሁ ማለት ነው ይፈቅድላችኋል ማለት ነው ከተሳሳታችሁ ደግሞ እናንተ ትክክለኛ ተጠቃሚ ስላልሆናችሁ ይከለክላችኋል ዲኔይ ያደርጋል ማለት ስለዚህ ምንድነው እሱ ምንድነው አውተንቲኬሽን ነው ማለት ነው ፕሪቪሌጁ ያለው ቼክ የሚያደርግ ቬሪፋይ የሚያረጋግጥ ማለት ነው for example when you enter username and password the system check your identities through what authentication ስለዚህ ሎጊን ስታደርጉ ምንድነው የእናንተን አይዴንቲቲ ቼክ ያደርጋል እሱ ምንድነው አውተንቲኬሽን ይባላል ማለት ነው ያው ማረጋገጫ እንግዲህ የዛሬው ቪዲዮአችን ይሄን ይመስላል ዛሬ የሰራነው እንግዲህ ከ11 እስከ 20 ነው የሚሆነው ማለት ነው እንቀጥላለን ከ21 እስከ 30 በሌላ ቪዲዮ ከ31 እስከ 40 ይያል እስከ 100 ጥያቄዎችን እንሰራለን ያው እንደዚህ በፓወርፖይንት መልክ እያዘጋጀን ከነ ሪዝኑ ለምን ያው መልሱንም ዋይ የሚለውንም በዛው ለምሳሌ ዋይ አውተንቲኬሽን እንዴት ሆነ የሚለውን በዛው እየጨመር ከነ ሪዝኑ እናቀርባለን ማለት ነው ስለዚህ ቻናሉን ያው ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጠይቃለን ለምን ሰብስክራይብ ካላደረጋችሁ በቀጣይ የምሰራቸው ቪዲዮ አይደርሷችሁም ማለት ነው ስለዚህ ሁላችሁም የምሰራቸው ቪዲዮዎች እንዲደርሷችሁ ሰብስክራይብ ላይክ እና ኖቲፊኬሽኑን ደግሞ ኦን እያደረጋችሁ እንድትቀጥሉ እናሳስባለን እናመሰግናለን